የአብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለ። ታዋቂዋ ባለሀብት እንዲሁም የሚዲያ ሰው በረከት ገበሬዋ በአሁኑ ሰዓት በአገዛዙ መንግስት ላይ ማለትም በዚህ መንግስት ላይ ከፍተኛ የሆነ ቅሬታ እንዳላት እና ከፍተኛ የሆነ ጥላቻ ሊኖርባት እንደሚችል ገልጻለች። ሰላም ተመልካቾች እንደምን ከርማችኋል? ይህ ደውል ሚዲያ ነው። ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃን ይዘንላችሁ ቀርበናል። የዚህ ቻናል አዲስ ከሆኑ ይህንን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እያልን ይህንን መረጃ ለወዳጅ ዘመዶቻችሁ ለወዳጅ አጋሮቻችሁ ሼር እንድታደርጉ እየገለጽን ወደ ዛሬው መረጃችን እናልፋለን ማለት ነው። አስቀድመን እንደነገርናችሁ ታዋቂዋ ቲክቶከር የሚዲያ ሰው እንዲሁም ከባድ ባለሀብት በረከት ገበሬዋ በመባል የምትታወቀው በሙሉ ስሟ በረከት ወርቁ አደራ በመባል የምትታወቀው ሴት በአሁኑ ሰዓት በፌዴራል ፖሊስ በከፍተኛ ሁኔታ ተፈላጊ እንደሆነችና እጇን ለመንግስት እስካልሰጠች ድረስ ፎቶዋ በተለያዩ ሚዲያዎች ላይ ወንትድ ወይንም ተፈላጊ በሚል ፎቶዋ እንደተበተነና እየተበተነ እንደሆነ ተገልጿል። እናም ተመልካቾች ከዚህም ጋር ተያይዞ ባለፉት ጊዜያት ላይ በቲክቶክ ድረገጿ ላይ በመገኘት ይህች ሴት ፊራኦል ኢተቻ ከሚባል ሰው ጋር በመሆን ከፍተኛ የሆነ ውይይት አድርጋለች። በዛ ውይይት ላይም ይህን መንግስት እንዴት እኔ ላይ እንደዚህ አይነት አዋጅ ላይ ያውጅብኝ ይችላል? ብዙዎች ከፍተኛ የሆነ ገንዘብ ማጭበርበር እንዲሁም በቁጥር ከ98 ቢሊዮን ብር በላይ ሀገሪቱ ተጭበርብራለች እየተባለ እንዴት እኔ ላይ እንደዚህ ወንትድ የሚል ነገር ይገለጽብኛል በማለት ቅሬታዋን አቅርባለች ማለት ነው። እንግዲህ ተመልካቾቻችን ይህች ሴት እንደሚታወቀው በከፍተኛ በትልልቅ እርሻዎቿ የምትታወቅ እንደሆነ የሚታወቅ ነው። በዚህም መካከል በወላይታ በሰሜን አካባቢዎችና በተለያዩ በኦሮሚያ ማለትም በዝዋይ አካባቢ ትልልቅ እርሻዎች እንዳሏት የምትገልጽ እንደሆነ ይታወቃል። እንግዲህ ይህች ሴት ናት በአሁን ሰዓት ወንትድ በመባል የተገለጸችው ማለት ነው። በዚህም ጋር ተያይዞ ነው የፌዴራል መንግስቱ ማለትም የፌዴራል ፖሊስ እንዲሁም የመረጃና ደህንነት ቢሮ በዚች ሴት ላይ ያወጣው መረጃ ማለትም የክስ አንቀጽ የሚሆነው ከፍተኛ የሆነ የነዳጅ ማጭበርበር የታክስ ማጭበርበር እንዲሁም ግብር ባለመክፈሏና በዋነኝነት የሚጠቀሰው ደግሞ ከ200,000 እስከ 500,000 ሊትር የሚጠጋ ነዳጅ በለራሷ አጭበርብራ ይዛለች። ይህች ሴት በከፍተኛ ሁኔታ ከ10 ሚሊዮን ብር በላይ በመንግስት ላይ ኪሳራ አደርሳለች በማለት ነው የፌዴራል መንግስቱ በሷ ላይ ይህንን ወንትድ ወይንም ተፈላጊ ናት የሚል ነገር የገለጸው ማለት ነው። እንግዲህ ከዚህም ጋር ተያይዞ በረከት ገበሬዋ ወይንም በረከት ወርቁ አደራ በመባል የምትታወቀው ሴት መንግስቱ ላይ ከፍተኛ የሆነ ቅሬታ እንዳላትና ይሄ መንግስት እኔ ሀገሪቱን ባለማው እኔ ሀገሪቱ ላይ ከፍተኛ ለውጥ ባመጣው እንዴት እንደዚህ ሊያደርገኝ ይችላል? እንዴት እኔን በዚህ ደረጃ ወንትድ ብሎ ተፈላጊ አድርጎኝ ሊያስቀምጠኝ ይችላል ስትል ተሰምታለች ማለት ነው። ይህች በረከት ገበሬዋ የተሰኘችው ይህች ታዋቂ ባለሀብት በአሁን ሰዓትም ወንትድ ተብላ በመፈለግ ላይ እንደምትገኝ ተገልጿል ማለት ነው። እንግዲህ ተመልካቾቻችን ይህንን መረጃ ያገኘነው ቅርብ ከሚባል ከወዳጅ ዘመዶቿ እንደሆነ የሚታወቅ ነው። እንግዲህ በረከት ገበሬዋ እንደሚታወቀው በከፍተኛ ሁኔታ ተፈላጊ መሆኗ የተገለጸው ከፍተኛ የሆነ የነዳጅ ማጭበርበር ወይንም ከመንግስት ነዳጅ ወስዳ ለተለያዩ ባለሀብቶች በመሸጧ ምክንያት እንደሆነ ተገልጿል ማለት ነው። በረከት ገበሬዋን የምናውቃት በአብዛኛው ጊዜ ከፍተኛ የሆነ በሴቶች ንቅናቄና ለሴቶች ከፍተኛ የሆነ እርዳታን በምታደርግበት ጊዜና ወቅቶች እንደሆነ ይታወቃል ማለት ነው። እንግዲህ ተመልካቾች በአሁን ሰዓት ላይ በረከት ገበሬዋን መንግስት በኃይለኛው በዋነኝነት ተፈላጊ አድርጎ በኢኤፍፒ በተሰኘው ማለትም የፌዴራል ፖሊስ በሆነው አፕሊኬሽኑ ላይ ወንትድ ወይንም ተፈላጊ ናት ያያት ወይንም አካባቢዋን ለተናገረ ወረቷን እከፍላለሁ ሲል እንደተሰማ ተገልጿል ማለት ነው። እንግዲህ እንደሚታወቀው በረከት ገበሬዋን ሁላችንም እንደምናውቃት ከሆነ ይህች ሴት ለኢትዮጵያውያን ብዙ አይነት ነገር እንዳደረገች ለራሷም እንዲሁም
መረጃዎቿ ላይ እንደገለጸች ይታወቃል ማለት ነው። እንግዲህ በዚህም ጋር ተያይዞ ነው በአሁን ሰዓት ለዚህ መንግስት ከፍተኛ የሆነ ጥላቻ አለኝ። ይሄ መንግስት ለኔ እንዴት እንደዚህ ምላሽ ሊሰጥ ይችላል? ብዙ ያጭበረበሩ ሰዎች በከፍተኛ ሁኔታ ትልልቅ ገንዘቦችን ያጭበረበሩ ሰዎች በነፃ እየተለቀቁ እንዴት እኔን በወንትድ ወይንም ተፈላጊ ሴት ናት ሲል እንዴት ሊገልጸኝ ቻለ በማለት ገልጻለች ማለት ነው። ይህች ሴት እንግዲህ እንደሚታወቀው በከፍተኛ ሁኔታ ለሀገር ከፍተኛ የሆነ ውለታ ያለው እንደምትለው አይደለም ሲሉ አንዳንድ የመረጃ ምንጮቻችን ነግረውናል ማለት ነው። ማለትም ይህች ሴት በከፍተኛ ሁኔታ በህዝብ ላይ ኪሳራ የሚያደርሱ ነገሮችን በማድረግ ማለትም ወጣቶች እንዲሁም የአካባቢው ሰዎች እንዲጠቀሙበት ማለትም ሊጠቀሙ የሚችሉትን ነገሮች ለራሷ በማድረግ እነኚህ ሰዎች እንዳይጠቀሙ እንዲሁም ለራሷ የግል ጥቅም ብቻ በመዋሏ ከፍተኛ የሆነ የህዝብ ቅሬታ እንደሚቀርብባት ይታወቃል። ነገር ግን ይህች ሴት በሚዲያ በምትወጣበት ወቅት እኔ ይህንን ነገር የማደርገው ለአካባቢው ልማት፣ ለአካባቢው ሰዎች የሥራ ዕድልን እየፈጠርኩ ነው እንጂ ለአካባቢውን ሰዎች መሬት እንዲሁም የተለያዩ መሰረተ ልማቶች እየወሰድኩ አይደለም ስትል ተሰምታለች ማለት ነው። መንግስትም እንግዲህ ይህ ነገር ከፍተኛ የሆነ የህዝብ ተቃውሞ እያደረሰበት እንደሆነ እና ይህች ሴት እስካልታሰረች ወይንም ስራዋን እስካላቆመች ድረስ ብዙ ህዝቦች እንገላታሉ፣ ብዙ ወጣቶች ስራ አጥ ሆነው ይቀራሉ ሲልም አሰምተዋል ማለት ነው። እንግዲህ በረከት ገበሬዋ የምትታወቀው በከፍተኛ ሁኔታ በእርሻ እንደሆነ እና ግን ከዛም ጋር ተያይዞ ከብዙ ባለሀብቶች ጋር በመመሳጠር የሀገርን ሀብት በውጪ ማሸሽ እንዲሁም በብላክ ማርኬት ማለትም በጥቁር ማርኬት ላይ ከፍተኛ የሆነ ሚናዋን እንደምትጫወት ተገልጿል ማለት ነው። እንግዲህ በረከት ገበሬዋ በሚዲያ ላይ ጥሩ ሰው ለመምሰል ተሞከር እንጂ በጀርባ ከፍተኛ የሆኑ ትልልቅ ወንጀሎችን እንደምትሰራ ተነግሯል ማለት ነው። እንግዲህ መንግስትም ይህንን ነገር በጥብቅ ሲከታተል እንደቆየና በአሁኑ ሰዓት በከፍተኛ ሁኔታ የሀገርን ሀብት ወደ ውጪ በማሸሽ እንዲሁም የሀገርን ሀብት በማጎሳቆል ሊከሳት እንደቻለ ተገልጿል ማለት ነው። እንግዲህ በረከት ገበሬዋ ከዚህ ጋር ተያይዞ ነው እንዴት ብዙ ወንጀል እየሰሩ ብዙ አይነት ነገር በሀገር ላይ ያደረጉ ሰዎች በነጻነት እየተንቀሳቀሱ እኔ ለሀገር ልማት የሰራው ለሀገሯን ለማልማት ብዙ የተንቀሳቀስኩ ግለሰብ እንዴት በኔ ላይ ከፍተኛ የሆነ ወንትድ ወይንም በከፍተኛ ወንጀል የምትፈለግ ሰው እንዴት ሊለኝ ይችላል ስትል የተሰማችሁ ማለት ነው። እንግዲህ ተመልካቾቻችን እናንተ ይህች በምስሉ ላይ የምታዩትን በረከት ገበሬዋ የተባለችዋን ሰው ካያችኋት ለመንግስት እንድታስታውቁ እያልን በረከት ገበሬዋን ያየ ወይንም አድራሿን ላወቀ ከፍተኛ የሆነ ወሮታ እንደሚከፍልም ተገልጿል ማለት ነው። ለዛሬ የያዝንላችሁ መረጃ ይህንን ይመስላል። በቀጣይ ቪዲዮዎችን እስከምንገናኝ ድረስ ቸር ሰንብቱ እያልን ለቻናላችን አዲስ ከሆኑ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። እናመሰግናለን።